ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? ዛሬ ኬክ ልሰራ ነውና አብረን እንስራ። የሚያስፈልገን 3 እንቁላል፣ 1 ኩባያ ወተት እና ደግሞ 1 ኩባያ ስኳር፣ ዘይት ደግሞ ትንሽ ከግማሽ ኩባያ ያነሰ ዱቄት፣ ከዛ ይሄ ደግሞ ፒክንግ ፓውደር፣ ትንሽ ጨው እንጨምራለን። መጀመሪያ ስኳር እንጨምራለን። ስኳር ጨመርኩ። ከዛ እንቁላሉን ነው የምጨምረው። አሁን እንቁላሉን እና ስኳሩን አንድ ላይ ጨምረዋለሁ። ከዛ አሁን በደንብ ሁለቱን ብቻ በደንብ መታዋለሁ። እንደምታዩት ስኳሩና እንቁላሉ እንደዚህ አድርጌ ሁለቱን ብቻ እንደዚህ አድርጌ መትቸዋለሁ። ከዛ እንደዚህ በደንብ ከመታሁት በኋላ ዘይት እጨምራለሁ። ዘይትና ወተቱን እጨምራለሁ። አሁን ወተቱን እንደዚህ ጨመርኩ፣ ዘይቱ ከዛ ትንሽ አቀላቅለውና ዱቄቱንና እንትኑን እጨምርበታለሁ። እነን ስንጨምር ቀጥታ እንጨምረም እንደዚህ እንትንለዋለን፣ እንነፋዋለን። ምክንያቱም ቆሻሻ ካለውም ይወጣል። ኬኩም ደግሞ የሆነ ሶፍት የሆነ ኬክ ይሆናል። ፓውደሩን ከዱቄቱ ጋር ብሬ እንትንለዋለሁ፣ ነፋዋለሁ። ከዛ ትንሽዬ ጨው ጨምራለሁ። ከሳጫችን እንጨምራለን። ከከላችሁ በኋላ ከዛ ነፋስ እንዲወጣ ከዛ እናንተ ፍላጎታችሁ ከሆነ ደግሞ እንትን ጨምሩበት። እንደዚህ ስምስም ይጣፍጣል። መጨረሻው ይሄን ይመስላል። ይሄን የሚመስል ኬክ ወጥቷል።